የ2024-25 የውድድር ዘመን መጨረሻው እየተቃረበ ነው። እስኪ ወደ ኋላ ተመልሰን በዚህ ዘመን በአውሮፓ ዙሪያ አስደናቂ እድገት ያሳዩ ወጣት ተጫዋቾችን እንመልከት። በባለፈው የውድድር ዘመን በማንም የማይታወቁ ነገር ግን አሁን በእግር ኳስ ዓለም ላይ ታዋቂ ስሞች የሆኑ ተጫዋቾችን እናያለን። እነዚህ በ24-25 የውድድር ዘመን የታዩ ምርጥ 10 ኮከቦች ናቸው። በማይልስ ሉዊስ ስኬሊን ጀምር። በውድድር ዘመኑ መጀመሪያ ማንም ሰው ይሄ ልጅ ማን እንደሆነ አያውቅም ነበር። በጣም አዲስ ከመሆኑም የተነሳ በሴፕቴምበር አርሰናል ወደ ኢትሃድ በተጓዘበት ጨዋታ መገባደጃ ላይ ሃላንድ ማን እንደሆነ ጠይቆት ነበር። ታዲያ በፌብሩዋሪው የመልስ ጨዋታ ግብ በማግባትና የኖርዌይን አጥቂ ደስታ አገላለጽ በመፈጸም ለሃላንድ ማን እንደሆነ እንዲያውቅ አድርጓል። ከዛም ጀምሮ ማይልስ ይህን የውድድር ዘመን የራሱ አድርጎታል። በ14 ዓመታት ውስጥ ለአርሰናል በቻምፒየንስ ሊግ ጨዋታ የጀመረ ታናሹ ተጫዋች፣ በእንግሊዝ መጀመሪያ ጨዋታው ግብ ያስቆጠረ ታናሹ ተጫዋች እና በቻምፒየንስ ሊግ ሩብ ፍጻሜ ጨዋታ ሪያል ማድሪድ ላይ ለጎል የተመቸች ኳስ በማቀበል አስተዋጽኦ አድርጓል። በአንድ የውድድር ዘመን ብቻ ይህ 18 ዓመት ልጅ በፍጥነት በዓለም ላይ እያደጉ ካሉ ምርጥ ግራ ተከላካዮችና ፕሪሚየር ሊግ ውስጥ ካሉ ምርጥ ኳስ ተሸካሚዎች አንዱ ሆኗል። በእርግጥ በዚህ ዝርዝር ውስጥ ያለው ብቸኛ ተከላካይ አይደለም። ነገር ግን ሌላ ተከላካይ ከመመልከታችን በፊት በመጀመሪያ ስለ አጥቂው ሊያም ዴላፕ እንነጋገር። ብዙዎቻችን በ2020 ከማን ሲቲ ጋር የመጀመሪያ ቡድን ጨዋታውን ሲጀምር ተመልክተናል። ነገር ግን ይህ ልጅ በስቶክ ሲቲ፣ ፕሬስተን ኖርዝ ኤንድ እና ሆል ሲቲ በውሰት በነበረበት ጊዜያት በፍጥነት ወደ መረሳት ገብቶ ነበር። ነገር ግን ኢፕስዊች ወደ ፕሪሚየር ሊጉ ከተሸጋገረ በኋላ በ20 ሚሊዮን ፓውንድ የግላቸው አድርገውታል። በመጀመሪያ ሙሉ የውድድር ዘመኑ በከፍተኛ ደረጃ ዴላፕ ቦታው እንደሚገባው አሳይቷል። በዚህ የውድድር ዘመንም በ30 የፕሪሚየር ሊግ ጨዋታዎች 14 ግቦች ላይ በቀጥታ ተሳትፏል። በቼልሲ እና ስፐርስ ላይ ያስቆጠራቸውን ግቦች ጨምሮ ዴላፕ በፕሪሚየር ሊግ ግብ አስቆጣሪዎች መካከል በ10 ውስጥ ሊጨርስ ይችላል። ይህም ለሙሉ የውድድር ዘመን ላለመውረድ ለተዋጋ ክለብ ሲደረግ የበለጠ አስደናቂ ነው። ይህ እንግሊዛዊ አጥቂ በእውነት ይህን የውድድር ዘመን የራሱ አድርጎታል። ለዚህም ነው ሁሉም ሰው ኢፕስዊች ቢወርድም በሚቀጥለው የውድድር ዘመን በፕሪሚየር ሊጉ እንደሚጫወት እርግጠኛ የሆነ። ከቀድሞ የማን ሲቲ አጥቂ አሁን ወዳለው ኦማር ማርሙሽ እንሸጋገር። በ26 ዓመቱ ሌሎች በዚህ ዝርዝር ላይ ካሉ ወጣቶች በእድሜ ቢበልጥም እውነታው የ24-25 የውድድር ዘመን ለራሱ የምርጥ የውድድር ዘመን ነበር። ከዚህ ዘመን በፊት ብዙ ሰዎች ይህን ሰው ማን እንደሆነ አያውቁም ነበር። በ2023 ወደ ኢንትራክት ፍራንክፈርት የተዘዋወረው ማርሙሽ በመጀመሪያ የውድድር ዘመኑ በሁሉም ውድድሮች 20 ግቦችን ማስቆጠር አልቻለም ነበር። ነገር ግን በዚህ የውድድር ዘመን በ17 የቡንደስሊጋ ጨዋታዎች ብቻ ተጫውቶ 25 ግቦች ላይ በቀጥታ ተሳትፏል። ይህ ብዙ ከፍተኛ ክለቦች ትኩረታቸውን እንዲያደርጉበት በቂ ነበር። ማንሲቲም በውድድር ዘመኑ መካከል ላይ ያለ 70 ሚሊዮን ዩሮ ለመክፈል ወሰኑ። እስካሁን ታዲያ ማርሙሽ በ39 ጨዋታዎች 41 ግቦች ላይ በቀጥታ ተሳትፏል እና ለአውሮፓም የወርቅ ጫማ ውድድር 10 ውስጥ ነው። ይህ በእውነቱም የእሱ የውድድር ዘመን ነበር። ይህ ለአማድ ተመሳሳይ ነው። በ2021 ከአትላንታ ወደ ዩናይትድ ተዛወረ። ነገር ግን ራሱን ለማሳየት እድሉ በጭራሽ አልነበረውም። በቴናግ በጣም አይወደድም ነበር እና ሁልጊዜም በውሰት ይሰጠው ነበር ወይም በተጠባባቂ ወንበር ላይ ያቆየው ነበር። ነገር ግን የደቹ ስራ አስኪያጅ በውድድር ዘመኑ መጀመሪያ ከስራ ከተባረሩ በኋላ እንደ ወፍ ከቀፎ ውስጥ እንደተለቀቀ ነበር። አማድ መብረር ጀመረ እና በፍጥነት ወደ ማን ዩናይትድ ከፍተኛ ተጫዋቾች አንዱ ሆነ። ከጉዳቱ በፊት ለዩናይትድ በ17 ግቦች በቀጥታ ተሳትፏል። በሲቲ ላይ የአሸናፊነቷን፣ በሊቨርፑል ላይ የአቻነቷን፣ በሳውዛምፕተን ላይም የመጀመሪያውን የፕሪሚየር ሊግ ሃትሪኩን ሰርቷል። አማድ በዚህ የውድድር ዘመን ደምቆ ወጥቷል እና በዩናይትድ ጨለማ የውድድር ዘመን ውስጥ ካሉ ብሩህ ነገሮች አንዱ ሆኗል። ቅድም ስኬሊ በዚህ ዝውውር ውስጥ ያለው ብቸኛው ተከላካይ እንዳልሆነ ተናግረን ነበር። ስለ ሌላኛው ተከላካይ እናውራ። በደች የተወለደው የስፔን መሃል ተከላካይ በዚህ የውድድር ዘመን ሊጉን ተቆጣጥሮታል። በሲዝኑ መጀመሪያ ማንም ይህን አልጠበቀም። ጁቬንቱስ ባለፈው በጋ 18.2 ሚሊዮን ዩሮ ጠቅላላ ፓኬጅ ለበርንማውዝ የሸጠው ሲሆን ከዚያን ጊዜ ጀምሮ እንደ ትልቅ ስህተት ሆኖ ታይቷል። ገና 20 ዓመቱ ቢሆንም ሆይሰን በዓለም ላይ ካሉ ምርጥ ተከላካዮች አንዱ ነው። 6 ጫማ ከ6 ኢንች ርዝመት ያለው ተከላካዩ በሁለቱም ሳጥኖች ውስጥ በአየር ላይ ጥሩ መሆኑ ምንም አያስደንቅም። ይህም በመጀመሪያው የፕሪሚየር ሊግ የውድድር ዘመኑ 3 የግብ አስተዋጽኦ እንዲያደርግ ረድቶታል። በስፐርስ ላይ የአሸናፊነቷን እና በማን ዩናይትድ ላይ የመክፈቻዋ ጎል ጨምሮ
በዚህም የውድድር ዘመን ለስፔን ዋና ቡድን የመጀመሪያ ጨዋታውን አድርጓል። እናም በተወለደባት ኔዘርላንድ ላይ አሲስት አበርክቶ ከኔሽንስ ሊግ አሰናብቷቸዋል። ከጁቬንቱስ ወደ መካከለኛ ደረጃ ያለው የእንግሊዝ ክለብ ሲዘወር ሁሉም የሚመለከቱ የነበሩ እንደ ትልቅ ስህተት የፈረጁት ቢሆንም በዚህ የውድድር ዘመን ባሳየው አቋም አሁን በአውሮፓ ዙሪያ ካሉ ከፍተኛ ክለቦች እይታ ውስጥ ነው። ሊቨርፑል፣ ቼልሲ፣ አርሰናል እና ሪያል ማድሪድን ጨምሮ የልጁ ፈላጊ ናቸው እና አንድ ነገር እርግጥ ነው፣ ርካሽ እንደማይሆን። እንደሱ ሁሉ በዚህ ዓመት ለስፔን ከፍተኛ ቡድን የመጀመሪያ ጨዋታውን ስላደረገው ማርክ ካሳዶን እንነጋገር። በውድድር ዘመኑ መጀመሪያ ላይ ሁሉም ሰው ባርሴሎና የመሃል ተከላካይ ተጫዋች እንደሚያስፈልገውና ያለ አንድም ድል ማድረግ እንደማይችል እየተናገሩ ነበር። ባለፈው የውድድር ዘመን ጊዜያዊ ዲኤም የነበረው ክሪስቴንሰንም ተጎድቷል። ባርሴሎና ችግር ውስጥ ያለ ይመስል ነበር። ነገር ግን ካሳዶ ከአካዳሚው ወጥቶ መፍትሄ ያቀረበ። በፍሬንኪ፣ ክሪስቴንሰን እና በርናል የውድድር ዘመኑ መጀመሪያ ላይ በመጥፋታቸው ካሳዶ በባርሴሎና ቡድን ወረቀት ላይ ከሚኖሩ የመጀመሪያዎቹ ስሞች አንዱ ሆነ። እናም አላሳፈራቸውም። ሁልጊዜ ደሙን ይሰጣል እስከሚጎዳ ድረስ። ከመከላከል ተግባሮቹ በተጨማሪ በግቦችም ላይ ተሳትፏል። ይህ ልጅ በመጀመሪያው ሙሉ የውድድር ዘመን 7 የግብ አስተዋጽኦ አድርጓል። በሞናኮ፣ ባየር ሙኒክ እና በሪያል ማድሪድ ላይ 2 አሲስቶችን ጨምሮ። ታዲያ ይሄም በኖቬምበር ወር ለስፔን የመጀመሪያ ቡድን ጥሪና የመጀመሪያ ጨዋታ አስገኝቶለታል። ሌላ በዚህ የውድድር ዘመን የብሔራዊ ቡድኑ የመጀመሪያ ጨዋታውን ያደረገ ተጫዋች ሞርጋን ሮጀርስ ነው። ከ2021 እስከ 2024 ሮጀርስ ከአንድ ዝቅተኛ ደረጃ ክለብ ወደ ሌላ እየተዘዋወረ ነበር። ከሊንኮን ሲቲ ወደ ብላክፑል ከዛም ወደ ሚድልስብሮ። ነገር ግን ባለፈው ዓመት አስቶን ቪላ በ8 ሚሊዮን ፓውንድ ብቻ ያስፈረሙት። አሁን ለተመለከተው ይህ በጣም የተሳካ ዝውውር ነው። በዚህ የውድድር ዘመን ሮጀርስ በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾችም አንዱ ነው። እስካሁን በ45 ጨዋታዎች 25 ግቦች ላይ በቀጥታ ተሳትፏል። በፒኤስጂ፣ ስፐርስ፣ ሲቲ እንደውም ሴልቲክ ላይ በቻምፒየንስ ሊግ ሃትሪክ ግቦችን ጨምሮ። ከግቦች በተጨማሪም እሱ ለመመልከት የሚስብ ተጫዋች ነው። ጎበዝ ድሪብለር እና በሊግ ውስጥ ካሉ ምርጥ ኳስ ተሸካሚዎች አንዱ ነው። በዚህ የውድድር ዘመን ሮጀርስን ተጫውቶ ካዩ ይህ በከፍተኛ ሊግ ውስጥ የመጀመሪያ የውድድር ዘመኑ እንደሆነ ለመቀበል ይከብዳል። እሱ የብዙ ዓመት ልምድ ያለው እንጂ ጭራሽ አዲስ አይመስልም። ሌላ በዚህ ዓመት መጥተው ነገር ግን ልምድ እንዳለው ተጫዋች ከሚጫወቱ መካከል ዴዜሬ ዱዌ አንዱ ነው። ከእናንተ መካከል ጥቂቶች ባለፈው የውድድር ዘመን ስለዚህ ልጅ ያውቁ ይሆናል። ከፓሪስ በፊት በሬንስ ድንቅ ነበር፣ እናም ለፈረንሳይ ኦሎምፒክ ላይም ጭምር። ነገር ግን የ2024-25 የውድድር ዘመን አሁንም ለራሱ የደመቀበት ጊዜ ነው፣ ምክንያቱም በትልልቅ መድረኮች ላይ ራሱን ለዓለም እያስተዋወቀ ነው። ለፒኤስጂ በዚህ የውድድር ዘመን 24 የግብ አስተዋጽኦዎች አሉት። በቻምፒየንስ ሊግ ሩብ ፍጻሜ በአስቶን ቪላ ላይ ያገባትን ድንቅ ጎል ጨምሮ በእግሩ የሚያደርጋቸው ውብ ነገሮች በማርች ወር ለፈረንሳይ ከፍተኛ ቡድን የመጀመሪያ ጥሪና የመጀመሪያውን ጨዋታ አስገኝተውለታል እና አሁን ለጎልደን ቦይ ሽልማትና ለኮፓ ዋንጫ ውድድሩን እየመራ ነው። ሌላ በዚህ ዝርዝር ላይ ያለ ፈረንሳዊ አጥቂ ሂጎ ኢኪቲኬ ነው። በፒኤስጂ ለጥቂት ዓመታት ነበር፣ ነገር ግን ሰብሮ መውጣት አልቻለም። ግን በኢንትራክት ፍራንክፈርት የመጀመሪያው ሙሉ የውድድር ዘመን ያንን ማድረግ ችሏል። እስካሁን በ41 ጨዋታዎች 28 ጎሎች ላይ በቀጥታ ተሳትፏል። ይህም በባየርን፣ ዶርትመንድ፣ ሊቨርኩሰን፣ አያክስ እና ስፐርስ ላይ ያስቆጠራቸውን ግቦች ያካትታል። ከፒኤስጂ መጠባበቂያ ወንበር ላይ ተነስቶ ኢኪቲኬ አሁን በቡንደስሊጋ ውስጥ ካሉ 7 ከፍተኛ ግብ አስቆጣሪዎች ውስጥ አንዱ ነው። ይህም በአውሮፓ ውስጥ ካሉ በጣም ተፈላጊ አጥቂዎች አንዱ አድርጎታል። ወደ አንድሬ ሳንቶስ እንሻገር። ሁሉም ሰው ሳንቶስ ለቼልሲ መጫወት እስኪጀምር ድረስ የእሱ የውድድር ዘመንን እንደሚጠብቅ አስቦ ነበር። ነገር ግን ልጁ መጠበቅ አልቻለም። ስለዚህ በስትራስበርግ ራሱን ለማስተዋወቅ ወሰነ። ይህ የ20 ዓመት ብራዚላዊ በመሃል ወይም በተከላካይ አማካይ ስፍራ ላይ ይጫወታል። በሊግ 1 ውስጥም በጨዋታ ብዙ ታክል የሚያደርጉ ተጫዋቾች ውስጥ ነው። ከሱም በላቀ በዚህ የውድድር ዘመን በ28 ጨዋታዎች 13 ግቦች ላይ በቀጥታ ተሳትፏል። በ7 ጨዋታዎች ላይም ለስትራስበርግ ካፕቴን ሆኖ መርቷል። በእውነት የዚህ የውድድር ዘመን ዓለም ራሱን እያስተዋወቀ የሚገኘው ይህ ሰው ለቼልሲ አድናቂዎች በዚህ የበጋ ወቅት ወደ ስታንፎርድ ብሪጅ ሊቀበሉት ጓጉተዋል። እዚህ ቪዲዮ ያልተካተቱ ነገር ግን መግባት ነበረባቸው የምትሏቸው ተጫዋቾች ካሉ ኮመንት ስር ያስቀምጡልን። ለእንደዚህ አይነት ተመሳሳይ የስፖርት ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።